እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይነ ፊት ወስዳለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል ይላል። የእኔ ጥያቄ ኦኬ ዳዊት ትላንት ማታ ፈታ እያለ አድሯል ከቤርሳቤ ጋር በቃ ፈታ እያለ ያድራል ነው ከደፈራት አይቀር። ታዲያስ ተቀጪው ዳዊት መሆን ሲኖርበት ሚስቶቹ ምንም በማያውቁት በአደባባይ ላይ ሲደፈሩ የስነ ልቦና የአካል ጉዳት ሊኖር ይችላል እና ይሄ ለሚስቶቹ ፍትህ ነው ወይ ይገባቸዋል ወይ እንዲህ ያለ ነገር የሚለውን ብቻ መልስልኝ። በቃ እሱን ነው የምፈልገው። እሺ ለማንኛውም ማን ነበር ሲያወራ ነበረ? ዞሮ ነው። አዎ እኔ እያወራው ነበረ። አዎ አሁን ጥያቄያችን እስካሁን ሲጠይቅ የነበረው ማነው ዳዊት ባጠፋው ሚስቶቹ ለምን ይቀጣሉ ነው። ይሄ ደግሞ ፍትሃዊ እግዚአብሔርን ፍትሃዊ አያስብለውም ነው። ገብቶሃል? አዎ ጥያቄው እንደዛ ነው። አዎ ታዲያ ለምን ሚስቶቹ ጀማልዬ ምን አለ መሰለ ኢዮብ 31 ላይ ምን ይላል መሰለ? ራፍሊ ነው ማነብልህ። ልቤ ሌላ ሴት ከጅሎ በባልንጀራዬ ደጃፍ ላይ አድብቼ ከሆነ ሚስቴ የሌላ ሰው እህል ትፍጭ፣ ሌሎች ወንዶቹም ከእርሷ ጋር ይተኙ የሚል መሰረታዊ ስርዓት ማህበረሰብ ውስጥ አለ። ይሄ ለባልየው ለቤት ራስ ላባወራው ውርደት ነው። አሁን ሳላይ እንዳለ የነበረው መድፈር ሳይሆን ሴት ከወንድ ጋር ከተተኛች ባልየው ይዋረዳል። አትሞትም እኮ አትሞትም፣ ግን ይዋረዳል። ባልየው ቤተሰቡ ይዋረዳል። ውርደቱን የተፈለገው ዳዊት የሰው ሚስት ደፍሯል አልደፈረም? ደፍሯል። አዎ ስለዚህ መቼም ምንድን በዛ ሰዓት ማለት ነው ዝሙትን የሰራ ሰው ውግራት ነው አይደል? ፍርዱ ይወገራል። መወገር አለበት። ደፋሪው ነው ወይስ ሌላ ሴት ቢሆን ወንድ ቢሆን ማለት ነው? ማን ነበር መወገር የነበረበት? ዳዊት ነበር አይደል? ደፋሪው። ጥሩ። አሁን እዚህ ጋር ለአንተ እንዲመች ብዬ ማለት ነው ዳዊት ተቀጥቷል ብለን እንውሰድ። ነገር ግን መቀጣት የነበረው ዳዊት ብቻ ነው እንጂ ማለት ነው ሚስቶቹ ባልሰሩት ኃጢአት ለምንድን ነው እርሳቸው አደባባይ ወጥቶ እንዲደፈሩ የተደረገው ነው? አዎ ዳዊት ነው የተቀጣው እኮ ነው አሁንም እያልኩ ያለሁት። ሚስቶቹ ጋር የሄደበት ሚስቶቹ ዳዊት አይደለም ያልከኝ ጀማልዬ አንተ ነህ እኮ። እኛ ተቀጣን ያሉበት አለ እንዴ? አሁን ባለው የጭንቅላት መጠን ወይ አይኪው ካፓሲቲ መሰረት ሚስቶቹ ነው ተጎዱት ነው የምትለኝ እኮ? አዎ እንደዛ ነው የኔ ሐሳብ፣ እንደዛ ነው። ሚስቶቹ አሁን ዳዊት በሰራው ኃጢአት አንተ ቆይ አንተ ዝሙት ሰርታ ሚስት የምትቀጣበት እኔን አይደለም። እኔና ማህበረሰቡ ልዩነት አለን ጀማልዬ፣ እኔና ማህበረሰቡ ልዩነት አለን። እሺ አንተ ምሳሌ ዳዊት ያንተ ምሳሌ ተው። ዳዊት በተረፈ እነሱ ለምን ተቀጡ ነው? በቀላሉ የተቀጡበት ምክንያት አሁን አጠቃላይ አንተ ለአንተ ትክክለኛ መልስ ሊሆን የሚችል እግዚአብሔር ፍትሃዊ አይደለም ያን ማድረግ አልነበረበትም ብትል ነው የሚያዋጣ። እርግጠኛ ሆኜ ልንገርህና ማለት ነው አንተ ስላልክ እኔ አከብርልሃለሁ ጀማልዬ። ለምን እንደዛ አልክ እያልኩ አይደለም፣ ግን ምክንያት አለው፣ የተጻፈበትም ምክንያት አለው። ምንድነው ምክንያቱ? ዳዊትን ለመቅጣት ነው። ሴቶቹ አልተገደሉም፣ ጾታዊ ግንኙነት ነው የተደረገባቸው። ትላንትና ሳኦል የተባለ ንጉስ ጾታዊ ግንኙነት ያደረጋቸው ነበረ ከነሱ ጋር አይደለም ወይ? ያ ጾታዊ ግንኙነት ጾታዊ አንደኛ ደረጃ ምንም ይደረጉ ምን ማለት ነው? እነሱ መደፈራቸው ቅጣት አይደለም? ለቅጣት ተብሎ አይደለም ይሄ የተደረገባቸው? መደፈርክ የሚለውን ከየት አገኘ ጀማል? ከየት አገኘ? እስኪ እኔ የምለው ጀማል እንዴ አንተ አሁን ሚስት ብትደፈር ውርደቱ የማን ነው? ያንተ እኮ ነው እንጂ የሴት ኦሜጋ ካንተ ጋር እንቀጥላለን፣ ችግር የለውም። ወይም ካንዳችሁ ጋር ችግር ከሌለ ከሁለታችሁም ጋር ባወራ ማለት ነው ችግር የለውም። እኛ ለክርክር አይደለም፣ እኛ ነፃዊ ለክርክር አይደለም። ይሄን ጥቅስ የበለጠ እንድናሰፋው ያደርጋል። ከማን ጋር እናውራ? እሺ ወይ ኦሜጋ እኔ አንተ ሰው ስለሆንኩ ማለት ነው። አሁን ዞሮ ምን አለ መሰለህ እኔ አሁን እኔ በሰራሁት ኃጢአት ማለት ነው ቤተሰብ የሆነ ነገር ቢሆን ማለት ለእኔ ጉዳት ነው። ነገር ግን ቤተሰብ ለምን ይሆናል ነው እዚህ ጋር ቤተሰብ ለምን ይሄዳል? አሁንም አንተ አሁን ያለህበት ዘመንን አይደለም እያስታወስኩ እየተነጋገረን ያለ ነው። በዳዊት ዘመን ነው እያወራን ያለ ነው። በእኛ ዘመንማ የዛ ዘመን ሴቶችና የዚህ ዘመን ሴቶች የተለያየ ነገር ነው እንዴ ተገጠመላቸው? አማርኛው ከባድ ነው ያስዬ። አሁን እኮ ከስልጣናቸው የተነሳ እኮ ነው ከስልጣናቸው የተነሳ ነው እንጂ አሁን በአሁን ጊዜ በዚህ ጊዜ ይደረጋል ማለት አይደለም። በዛን ጊዜ እኮ ቅድም ተናገርን። ንጉስ ነው ሰውየው፣ ንጉስ ነው፣ ባል ነው።
ማንን ሪፕሬዘንት ያደርጋል? የመላ ዓለም ባል ሪፕሬዘንት ያደርጋል። የእግዚአብሔር ቃል ንጉሶች ላይ አይፈጸምም። ለንጉሶች ያዳላል ማለት ነው። የእግዚአብሔር ህግ እሺ ኦሜጋ እንደዛ ነው የሚሻለው። ኦሜጋ የእግዚአብሔር ህግ ማለት ነው። ለንጉሶች ያዳላል ነው። አረ እንዴት ያዳላል? በንጉሶች ላይም ይሰራል እንጂ በሁሉም ሰው ላይ ነው የሚሰራው። ስለዚህ ምንድነው ያ ከሆነ ደግሞ ማለት ነው መወገር የነበረበት ዳዊት እንጂ ማለት ነው። እሱ ባጠፋው ጥፋት ሚስቶቹ አደባባይ ላይ ለምን ተደፈሩ ነው። ለዛም እኮ ዝም ብሎ እኮ አይደለም እኮ አደባባይ ላይ የዳዊት ሚስት እኮ የእስራኤልን ሴቶች ነው የምትወክለው። ዳዊት ደግሞ ወንዶቹን ነው የሚወክለው። አሁን ንጉስ ስለሆነ ነዋ እስራኤልን ስመራ የነበረው እሱ ነው። ዋና ወንድ እሱ ነበረ። የኔ ጥያቄ ማለት ነው ኦሜጋ ጥያቄ እሱ አይደለም። የዳዊት ሚስት የእስራኤል ልጆችን በአጠቃላይ ትወክላለች ወይስ አትወክልም? አይደለም። ዳዊትን ለራሱ ብልቱን መቁረጥ ወይም ዳዊትን ራሱ መግደል በቂ ብቻ አይደለም። በቂ አይሆንም። ስለዚህ ሚስቶቹ ያጠፉት ምንድነው? ሚስቶቹ ያጠፉት ጥፋት ምንድነው? ሚስቶቹ ያጠፉት ጥፋት የማን ሚስት ነው? የዳዊት ሚስት አይደለች? አንድ ስምንት ሴቶች ናቸው። ስምንት ናቸው። በነገራችን ላይ ሚስቶች ነው የሚለው ጥቅሱ ላይ ማን ነው? ስምንት ነው የሚለው። እሺ አሁን እሱ ባጠፋው ሚስቶች ምን አጠፉሽ? ለምን ይቀጣሉ? ንጹህ ናቸው እኮ ንጹሃን ናቸው። ዳዊት ባጠፋው ጥፋት ሚስቶቹ ሲቀጡ እኮ ወይም ሚስቱ ስትደፈር ዳዊት ነው የሚዋረደው እኮ። ዳዊት ይዋረዳል ወይስ አይደለም? ዳዊት ይዋረዳል ወይስ አይዋረድም? ሰው ሚስቶቹ ምን እዚህ ያጠፉት ነገር አለ? በደንብ ነው የሚዋረደው። ቆይ ሚስቶቹ ያጠፉ ነገር አለ ወይ እዚህ ጋር አለ ወይም የለም በላይ? እሺ እዚህ ጋር እሺ ተደፈረች እንጂ ምን ሆነች? እኔም ጥያቄ ማለት ነው ዳዊት የሰው ሚስት ደፈረ። መደፈርን እንዴት ነው ቀላል አድርገው ያሰቡት? ወደዛ እኮ ሊመጣ ነው እዚህ ጋር ያወሩ ልጆች አላቸው። ግን ጀሜሱን ጠይቀኝ። መደፈርን እንደ ቀላል ነገር አድርገን እያወራን አይደለም። መደፈርን እንደ ቀላል ነገር አድርገን ብናወራ ኖሮ እኮ እግዚአብሔርን በዳዊት ላይ ወይም ደግሞ በዳዊት ሚስቶች ላይ ይህንን እርምጃ ባልወሰደ ነበር። ኦሜጋ አሁን ጥያቄውን ማነው ቀላል እናድርገውና ምናልባት ሰው እንዳይሰላች አስፈላጊ ከሆነ ወደ ሌላ ፖይንትም እንሄዳለን። አሁን የኔ ጥያቄ ዳዊት ባጠፋው ጥፋት ሴቶቹ አደባባይ ላይ የሚደፈሩበት ምክንያቱ ምንድነው ነው? የሴቶች ጥፋት ምንድነው? የዳዊት ሚስት ስለሆነች የዳዊት ንብረቱ ስለሆነች ነው እኮ ገብቶኛል እኮ የዳዊት ሚስት መሆኗን እኮ ገብቶኛል። ኦሜጋ ግን ጥፋታቸው ምንድነው ነው? የዳዊት ሚስቶች ጥፋታቸው ምንድነው? እዚህ ጋር አደባባይ ላይ የተቀጡበት የተደፈሩበት ምክንያት አንተ ንብረት ሲነካ አትናደድም? ንብረት ስትነካ ሞት አይደለም እኮ ጥያቄ መልስልኝ ኦሜጋ። የእነሱ ጥፋት ምንድነው ነው? ስለ ንብረት አይደለም እኮ የምናወራው። ጥፋት አለባቸው ወይስ የለባቸው? በቃ ሚስትየው ስለሆነች ነው እንደዚህ አይደለም ኦሜጋ አይደለም። የኔ ጥያቄ ሚስቱ ነች ወይ አይደለም? ሚስቱ እኮ ነች። ሚስቱ ስለሆነች እኮ ነው ስለ ዳዊት ሚስት ነው እያወራን ያለ ነው። ግን የዳዊት ሚስት ምንድነው ጥፋታቸው? ምንድነው የዳዊት ሚስቶች ጥፋታቸው? እዚህ ጋር ምንድነው ጥፋት አለባቸው ወይስ የለባቸው? በዛን ጊዜ በነበረው በንጉስ ላይ በሆነው ነገር ሁሉ ላይ ዘላለም ሁሉ ንጉሱ እንዲሰደብ ነው እኮ የተደረገው። ሚስቱ እንድትደፈር በእግዚአብሔር በኩል ትእዛዝ መተላለፉ እስከ ዛሬ ድረስ እኔና አንተ እንድናወራ ሰበብ አይደለም። የኔ ጥያቄ እንደዛ አይደለም። አሁን እዚህ ጋር አሁን የሴቶች ጥፋታቸው ምንድነው ነው? የዳዊት ሚስቶች እዚህ ጋር ጥፋታቸው ምንድነው? ሰው የዘራውን ያጭዳል። የለባቸውም ጀማል። ሰው የዘራውን ያጭዳል። ለምንድን ነው መሰለ? ዳዊት ቤርሳቤን ደፈረ። ዳዊት ቤርሳቤ ቤርሳቤ የኡሪያ ሚስት ናት። የኡሪያ ሚስት ለምን ትደፈራለች? የሰው ሚስት ደፈረ አይደለ? የሱ ሚስት ትደፈራለች። በቃ አይደለም። አሁን የዳዊት ሚስት ትደፈራለች ሳይትደፈር የዳዊት ሚስቶች ጥፋታቸው ምንድነው? እዚህ ጋር አደባባይ ላይ እንዲደፈሩ እግዚአብሔር ያደረገበት ምክንያት
እየነገርኩ እኮ ጥፋታቸው ነው። ምንድን ነው? አንተ ጥፋት አለባቸው እኔን የለባቸው? ብትሳደበኝ ወይም ደግሞ እኔ አይደለም የልጠየኩን አትመልስም። ጥፋት አለባቸው ወይስ የለባቸው? አለባቸው በለኝ ወይም የለባቸው በለኝ። አለባቸው ካልከ ኢየሱስ ምንድነው እግዚአብሔር ፍትሃዊ አይደለም ሊያስብን። አለባቸውም ካልከ ደግሞ ምንም ያጠፉ ነገር የለም። አሁን የዳዊት ሚስቶች ጥፋታቸው ምንድን ነው? ጥፋት አለባቸው አላልኩም። የለባቸውም ማለት የዳዊት ሚስቶች ጥፋት የለባቸውም። የዳዊት ሚስቶች ጥፋታቸው በቃ ተመልሶልኛል፣ ተመልሶልኛል። በቃ ስለዚህ ጥፋት የለባቸውም። ስለዚህ እግዚአብሔር ደግሞ አደባባይ ላይ እንዲደፈሩ አደርጋለሁ አለው ማለት ነው። ስለዚህ ጥፋት የለባቸውም፣ ንጹሃንን ነው። እንግዲህ ዳዊት ባጠፋው ጥፋት እንደዚህ ተደረገ ወይ? በናቹራል ህግ ማለት ነው። በናቹራል ህግ ይኸውልህ፣ እየሰማኝ ነው አይደለ? አንተ እኔም ብትሳደበኝ እኔ መልሼ እሰድባለሁ። አንተ እኔም ብትሰርቀኝ እኔ አንተን መስረቅ ቢያቅተኝ እንኳን እግዚአብሔር አንተን የሚሰርቅ ሌላ ሰው ያስነሳባል። ይሄ በነገራችን ላይ ትንቢትና ሌላ ሰበካ ነው። በነገራችን ላይ አሁን ኦሜጋ ያልከኝ ማለት ነው ከዚህ ጋር የሚያያዝ ነገር ትንቢት አይደለም። ይሄ በተጨባጭ በዓለም ላይ የሚሆን ነው። በዓለም ላይ ከዚህ ጋር የሚያገናኘው ነገር የለም። ሚስቶች ምንም ጥፋት የለባቸውም ብለሃል። እንደ ህጋችሁ ደግሞ እንደ መጽሐፍ ቅዱስ መመሪያ ደግሞ ምንድን ነው የሚደረገው? የዝሙት የሰራ ይወገራል። መወገር የነበረበት ማን ነው? ዳዊት። ስለዚህ ጋር አንደኛ ደረጃ ክርስትና ለሴቶች ምንም ቦታ እንደሌለው ነው የሚያሳየው። ይቅርታ አድርጉልኝ፣ ከዚህ ጥቅስ ተነሳ። እንደዛ አይደለም። እንደዛ ከሆነ እኮ ማለት ነው የራሳችሁ ቁርአን እኮ ይሄ እንጂል ወይም ደግሞ ወንጌል ትክክለኛ እንደሆነ እኮ ይናገራል። ታርጌታችሁ ይታወቃል። ታርጌታችሁ እግዚአብሔርን ለመንቀፍ ሳይሆን ወንጌልን ለመንቀፍ ነው። ወንጌል ትክክል አይደለም ማለት ነው። እኛ አንባቢዎች ስለሆነ ማለት ነው አንባቢዎች ስለሆነ ቁርአንን መጽሐፍ ቅዱስም ስለምናነብ ይሄ እንዴ ሊሆን ቻለ? ለክርስቲያን ሴቶችስ ፍትህ አያስፈልጋቸውም ወይ? እግዚአብሔርስ ፍትሃዊ ነው ወይ? ለምሳሌ እኛ ስናነብ እኮ የተነገረን ብቻ አምን ብለን የምንቀበልበት ምክንያት የለም እኮ። ገብቶሃል? እኛው የምንስማማበትም ማንስማማበትም ጥቅስ ይኖራል። አሁን ቅድም ደግሞ ኢንጂል፣ ተውራት፣ ዘቡር ያልከው ደግሞ ማለት ነው እኛ በዛ ሰዓት የወረዱ መለኮታዊ መጽሐፍቱ ነበሩ። አሁን የዮሐንስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ይሄ እኮ አይደለም በነገራችን ላይ። ገብቶሃል? ስለዚህ አይደለም የምናወራው እኛ እንጂ የምንለው ማለት ነው። ግን ለአንተ ኦሜጋ መልሰህልኛል። እነዚያ ሚስቶች ምንም ጥፋት የለባቸውም ብልሃልና ጥፋት ሳይኖርባቸው ነው እግዚአብሔር እንግዲህ አደባባይ ላይ እንዲደፈሩ የተፈረደበት ማለት ነው። እሺ ጥፋት አጥፍቶ ሳይሆን ጥፋታቸው የዳዊት ሚስት መሆናቸው ነው። ዳዊት ደግሞ የዳዊት ሚስት መሆናቸው እነሱ ጥፋተኛ ያደርጋቸዋል። አንተ እኮ አሁንም ቢሆን ማለት ነው አሁን በተጨባጭ ህይወት ላይ የሰውን ሚስት እየደፈርክ ከሆንክ ይሄንን እወቅ። አንተ ሳታቅ ያንተ ሚስት እየተደፈረች ነው። ይሄን እወቅ ማለት አልገባኝም። ምን ማለት ነው ደግሞ ይሄ ሎጂክ? ለምን ነው የምትደፈረው? የትኛው ህግ ነው እንደዛ የሚለው? ይሄ የእግዚአብሔር ህግ ነው። በመጽሐፍ ቅዱስ አንድ ባል አንድ ሚስት ባሏ ቢደፈር እሷ በሌላ መደፈር አለበት የሚል በተጨባጭ የአሁኑ ጥቅስ በነገራችን ላይ ያስኬድ ይችላል። እሺ አለ ብለን እንወሰድ። እሺ በቃ ይሄ ፍትህ ነው ብለህ ታስባለህ? እኔ በደፈርኩት ሚስት በሌላ ወንድ የምትደፈርበት የትኛው ህግ ነው ደግሞ እንደዛ የሚለው? ሎጂኩ ሰው የዘራውን ያጭዳል። ስለ ሎጂኩ አይደለም የምናወራው፣ ስለ እምነት እኮ ነው የምናወራው። እምነት ስለ ሃይማኖት ስለ ክርስትና አይደል የምናወራው? ያስኬዳል። ራሱ እኮ ነው የዘራህን ታጭዳለህ። የምትሳደብ ከሆነ ትሰደባለህ፣ የምትሰርቅ ከሆነ ትሰርቃለህ። ይሄ ሎጂክ ነው። በነገራችን ላይ የዘራህን ታጭዳለህ የሚለው ሎጂክ ነው እንጂ ማን ነው በጥቅስ ነው ማውራት አለብን። መለኮታዊ መመሪያዎች አሉ አይደል? ይሄ እኮ መለኮታዊ መመሪያ ነው። ስለዚህ እኔ እንኳን ላላላ የዘራውን ታጭዳለህ የሚባለው ማለት አባባን ነው። ግን እኔ አሁን የዘራሁት እንኳን ባጭድ ማለት ነው እኔ ነኝ እንጂ ማጭድ አለብኝ። እኔ የዘራሁት ባለቤት የሚጣጭድበት ምክንያት ምንድን ነው?